ንግግራችሁ በቅልጥፍና ማከናወን ጎበዝ ተናጋሪ ሊያደርገን ይችላል ወይ ብትሉኝ፣ አዎ ሊያደርጋችሁ ይችላል። ነገር ግን የምትፈልጉትን ጆሮና ልብ ሊያስገኝላችሁ አይችልም ብዬ መልስላችኋለሁ። ምክንያቱም ንግግር በዝምታ ጋር አብሮ መቆራኘት ካልቻለ ትክክለኛ አቅሙን ማግኘት አይችልም። ለዛ ነው እነዛ ጥቂት የምታውቋቸው ጎበዝ ተናጋሪ የሚባሉ ሰዎች ያለ ጥርጥር ያስ ገታ ፈጠን መለስ እያሉ ንግግሮቻቸው ላይ ሲጫወቱበት የምትመለከቱት። ያ ትክክለኛ ስሜት እንዲቀሰቅሱ ይረዳቸዋል ማለት ነው። እናንተም በዚህ ቪዲዮ ላይ ያሉትን የዝምታ ክፍተቶች አእምሯችሁን ማለማመድ ከቻላችሁ ንግግራችሁ በሚገርም አቅም መጎልበትና ማደግ ሲችል ትመለከታላችሁ። ቤቱኤል እባላለሁ። የመግባባት ክህሎታችሁን ማሳደግ የምትፈልጉ ከሆነ ቻናሉን ሰብስክራይብ እንድታደርጉት ጋብዛችኋለሁ። ብዙ ሰዎች ቃላትን በቃላት ላይ በመደራረብ የንግግር አቅማቸው የሚገለጥ መስሎ ይሰማቸዋል። ለዛም ነው በፍጥነት ብዙዎች ንግግርን ሲያደርጉ የምትመለከቱት። ነገር ግን ዝምታን መያዝ ያልቻለ ንግግር ኃይሉን የሚነጠቅ ይሆናል። ምክንያቱም ንግግር በራሱ ዝምታ ላይ ጸንቶ የቆመ ነው። ከፍተኛ አቅሙን ከዝምታ ውስጥ ማግኘት ይችላል። ያን ደግሞ በዚህ ቪዲዮ ላይ አንድ ብለን መቁጠር እንጀምራለን። የመጀመሪያው ምላሽ ከመስጠታችሁ በፊት ብዙ ሰዎች ግብረ መልስ ለመስጠት የሚሄዱ ናቸው። ልክ ጥያቄው እንደተሰነዘረ ወዲያው ያጸፋ መልስ ለመስጠት ነው የሚንደረደሩት እንጂ ምን ለማለት እንደፈለጉ ልብ ብለው አያዩ። ያ ደግሞ በሰዎች ዘንድ ግራ መጋባትን ይፈጥራል። እናንተ ስለምትሽከረከሩ ዙሪያ ጥምጥም ማለት ነው። ነገር ግን ከ2 እስከ 5 ሰከንድ ፋታ ወስዳችሁ ምን ለማለት እንደፈለጋችሁ በውስጣችሁ አንድ አረፍተ ነገር መልስ ማስቀመጥ ከቻላችሁ ያችን ምላሽ ይዞ ድጋፍ እየሰጡ ማብራራትና ማሳየት ቀላል ይሆናል። ሰዎችም በቀላሉ መልሱን ያገኙታል። የታሰበባቸው የታቀደባቸው መልሶች ወደ እነሱ እየመጡ እንደሆነ ያስባሉ ማለት ነው። ስለዚህ ቀባይነት የማግኘት እድላችሁን ላቅ ባለ ደረጃ ያሳድገዋል። ሁለተኛ፣ ቁልፍ የምትሉትን ሐሳብ ከመናገራችሁ በፊት አረፍተ ነገሩ ቦታ ላይ የትኛው ክፍል ነው ቀጥ ብዬ ልናገረው የምችለው? ገታ እያደረጋችሁ ልክ እንደዚህ መናገር ስትችሉ በደንብ የሰዎችን ቀልብ መግዛት ይችላል። ምክንያቱም ብዙ ሰዎች ንግግራቸውን በእንደዚህ አይነት መንገድ ለማድረግ ነው የሚሞክሩት። ሁሉም ቦታ ወጥ ከሆነ ሰዎች ይዘው የሚሄዱት አንድ ክፍል የለም። ሁሉም አንድ አይነት ከሆነ ምንም የተለየ ነገር አይኖርም። ስለዚህ ሰዎች ይዘውት የሚሄዱት ነገር የለም። አድምጠዋችኋል፣ ነገር ግን የተረዱት ነገር አይኖርም። ይዘው የሚያቆዩት ነገር አብሯቸው አንድም የለም። ነገር ግን ልክ 2-3 ሰከንዶችን በንግግራችሁ መሃል ልክ እንደዚህ ያዝ አድርጋችሁ ስትቀጥሉት የበለጠ ትኩረትን ይስባል። ምክንያቱም ምን ሊባል ነው የሚል ጉጉት በሰዎች ላይ ያርፋል። ከዛም አልፎ ከጉጉቱ በላይ እንደገና ሰዎች እንዲገምቱ ይሆናሉ። የመጀመሪያዎቹን አረፍተ ነገር ሰምተው ከዛ በኋላ ሊመጣ የሚችለውን ይገምታሉ። በስተመጨረሻው ጉጉታቸውና ግምታቸውን ሰዎች መጨረስ ይፈልጋሉ። ምን ሊባል ነው በሚል በዛ ጉጉት ላይ ተመስርተው በሙሉ ትኩረት ያደምጧችኋል። ያ ያደመጡት ነገር ደግሞ አብሯቸው ይቀጥላል፣ አብሯቸው ይቆያል ማለት ነው። ስለዚህ በትክክል ያስተላለፋችሁት መልእክት ሰዎች ላይ እንዲያርፍ እድል ይፈጥራል። ሶስተኛው፣ ቁልፍ የምትሉትን ሐሳብ ከተናገራችሁ በኋላ ብዙ ሰዎች እንዳልኩት ንግግሩ በእንደዚህ አይነት መንገድ ነው የሚከናወነው። በጣም ያጣድፉታል። በተለያየ አይነት መልክ ለማሳየት ለማብራራት ይሞክራሉ። ነገር ግን ሰዎች ግራ መጋባት ላይ ነው የሚወድቁት። ምክንያቱም የትኛውን ከየቱ መያዝ እንዳለባቸው መለየት ይከብዳቸዋል። ስለዚህ ቁልፍ የምትሉትን ሐሳብ ካሳረፋችሁ በኋላ ሰዎች ላይ ልክ እንደዚህ ዝምታ ጊዜ መውሰድ ያ ከሰዎቹ ጋር አብረው እንዲቆይ እንዲያብላሉት ያደርጋል። 2-3 ሰከንድ ምንም እንኳን ትንሽ መስሎ ቢታይም አእምሯችን ፈጣን በሆነ መልኩ ነው የሚሰራው። ከነገሩ ጋር እንዲዋሃድ እድል ያገኛል ማለት ነው። ስለዚህ ያ ከባድ ያላችሁትን ሐሳብ ወደ እነሱ ሰዎች እንዲያዋህዱት ይሆናል። በተለይ ከሁለቱ ቁልፍ የምትሉትን ሐሳብ ከመግለጻችሁ በፊትና ከገለጻችሁ በኋላ ከሚሉት ይበልጥ መመርጠው ነኝ ቁልፍ የምትሉትን ሐሳብ ከመናገራችሁ በፊት ነው። ዋነኛው ቦታ እሱ ነው፣ ብዙ ዘርፈ ብዙ ጥቅም ስለሚሰጥ ማለት ነው። ነገር ግን አንዳንድ አስፈላጊ የሆነን ቦታ አለማምዳችሁ አእምሯችሁን ቁልፍ ከምትሉት በኋላ ቃል በኋላ መናገርን ልታካትቱበት ትችላላችሁ።
አራተኛው የምታምኑበትን ሐሳብ ከገለጻችሁ በኋላ ጸጥ ማለት ልመዱ። ብዙ ሰዎች ሐሳባቸውን ድጋፍ ለመስጠት ይበልጥ በሰዎች ዘንድ ተቀባይነት እንዲያገኝ ለማድረግ ያብራሩታል፣ ያሽሞነሙኑታል፣ ዙሪያ ጥምጥም ይሽከረከራሉ። ሰዎች ግን እዛ ጋር የሚመለከቱት ከሐሳቡ ጋር አንዳች የሆነ ውህደት እንደሌላችሁ ነው። ሐሳቡ ራሱን ችሎ የሚቆም እንዳልሆነ ነው የሚታየው። ከዛም አልፎ ዋጋችሁን ለሰዎች ስትገልጹ ይህን ያህል ነው ለዚህ ጉዳይ የምጠይቀው ሂሳብ ብላችሁ ያንን ለማብራራት ለማሳየት በጭራሽ እንዳትሞክሩ። እንደማታምኑበት ትክክለኛ ነገር እንዳልተናገራችሁ ነው ሰዎች እንዲቀበሉት የምታደርጉት። ራሱን ችሎ እንደሚቆም ጸጥ፣ ዋጋውን ከተናገራችሁ በኋላ ከዛ አይን መመልከት ለስለስ ባለ መልኩ ያኔ ያመናችሁበትን ነገር እንደተነፈሳችሁ እንዲረዱ ይሆናል ሰዎች። ስለዚህ ማብራሪያ ሳትጠየቁ በጭራሽ ማብራሪያ ለመስጠት መሄድ የለባችሁም። ያ ደካማ ያደርገዋል። ሁሌም ድርድር ላይ በራሱ ንግግር ሳይሆን ሰዎች እንድታሳምኑ የሚያደርገው ዝምታ አብሮ መጫወት ሲችል ነው ቦታው ላይ። ስለዚህ ንግግራችሁን በእነዚህ 4 ቦታዎች ላይ አጎልብታችሁ ሰዎች ጆሮ ላይ እንዲያርፍ ማድረግ ከቻላችሁ ያለ ጥርጥር ቅድም እንዳልኩት ሰዎች ዘንበል እያሉ የሚያደምጡት ይሆናል። አቅማችሁን ይበልጥ ያሳድጋል ማለት ነው። ልክ ይህንን አሁን ደግማችሁ ብትጠይቁኝ ዝምታን አካትቼ ሳወራ ይበልጥ ሳቢ መሆን እችላለሁ፣ ጎበዝ ተናጋሪ ሊያደርገኝ ይችላል ብትሉኝ፣ አዎ የሰዎችን ልብ ጆሮ ጭምር ሰጥቶ ብዬ መልስላችኋለሁ። በተሻሉ ሀሳቦች መምጣታችን አይቀርም። ሰብስክራይብ ማድረግ እንዳትረሱ።